እውነተኛ ጓደኛ ማለት እኮ እኛን ወደ እግዚአብሔር የሚወስደን እንጂ ከእግዚአብሔር የሚነጥቀን አይደለም። መጽሐፈ ሲራክ ምዕራፍ 6 ቁጥር 14 ላይ እንደተጻፈው የታመነ ወዳጅ የጸና መጠጊያ ነው፣ እርሱንም ያገኘ መዝገብን አገኘ ይለናል። ስለዚህ እስካሁን ስለ ጓደኝነት ግፊት አስከፊነት፣ ስለ ማንነታችን መሸርሸር አይተናል። አሁን ደግሞ ታዲያ ከዚህ ሁሉ ሀሳብ ምን እናድርግ? ከዚህ ተጽዕኖስ እንዴት እንውጣ ወደሚለው ተግባራዊ መፍትሄ እንለፍ። አንደኛ አይሆንም ማለት እንልመድ። መጀመሪያ ላይ አይሆንም ማለት ይከብደን ይሆናል። ነገር ግን አንዴ አይሆንም ይህ ለኛ አይገባም ብለን ከቆረጥን በኋላ የሚመጣው ነፃነት ወደር የለውም። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ሰውን ደስ ለማሰኘት ብለ የምታደርገው ነገር ሁሉ መጨረሻው ባርነት ነው። ለእግዚአብሔር ብለ የምትከፍለው ዋጋ ግን መጨረሻው እውነተኛ ነፃነት ነው ይላል። በተጨማሪም ጓደኞቻችን ጥፋት ውስጥ ከመግባታቸውና እኛን ከመጋበዛቸው በፊት የእኛን ክርስቲያናዊ ማንነትና አቋም በግልጽ እንዲያውቁት ማድረግ። እሷ እንዲህ አይነት ቦታ አይገኙም፣ እንዲህ አይነት ጨዋታ አይመቻቸውም የሚል መታወቂያ በጓደኞቻችን አይምሮ ውስጥ መገንባት አለብን። ሌላው አማራጭ ማቅረብ። ጓደኞቻችንን አይሆንም ስንል ዝም ብለን አንገፋቸውም። በምትኩ የተሻለ መንገድ እናሳያቸዋለን። ለምሳሌ ኃጢአት ወደ ሆነ ቦታ ሲጠሩን ይህን ከምናደርግ ለምን ወደ ቤተክርስቲያን አንሄድም? ቤተክርስቲያን ለምን አንገናኝም? ወይም ደግሞ ለምን ሻይ እየጠጣን ጤናማ ጨዋታ አንጫወትም? በማለት አቅጣጫን ማስቀየር እንችላለን። ሁለተኛ ዙሪያችንን እንመርምር ወይም ክበባችንን እንመርምር። እኛ የምንመስለው በዙሪያችን ያሉትን ሰዎች ነው። ሊቁ ማር ይስሐቅ እንዲህ ይላል፣ ከቅዱሳን ጋር ብትቀመጥ ቅድስናን ትማራለህ፣ ከክፉዎች ጋር ብትቀመጥ ግን ክፋትን ትለምዳለህ ይለናል። ቅዱስ ዳዊትም ከክፉ ጋር የዋለ ክፉ፣ ከበጎ ጋር የዋለ በጎ ይሆናል እንደሚለው ዛሬ ቆም ብለን የጓደኞቻችንን ዝርዝር እንመልከት። ለስኬታችን የሚጸልዩ ናቸው? ስንደክም ተነስ ቤተክርስቲያን እንሂድ የሚሉ ናቸው? ካልሆኑ ምን እናድርግ? መጥፎ ጓደኞችን ስንተው የብቸኝነት ስሜት እንዳይሰማን ያንን ክፍተት በመንፈሳዊ ሰዎች መሙላት አለብን። በሰንበት ትምህርት ቤት፣ በመዘምራን ክፍል ወይም በመንፈሳዊ ማህበራት ውስጥ በመሳተፍ ተመሳሳይ የክብር እሴት ያላቸው ወጣቶች መቅረብና መተዋወቅ፣ አጥርተን መቅረብ፣ ልባችንን ማዳመጥ። እነዚህን ካደረግን ጥሩ የሆኑ ጓደኞችን መፍጠርም ማግኘትም ማወቅም እንችላለን። በተጨማሪም በጥበብ ርቀትን መጠበቅ። አንዳንድ ጊዜ ጓደኞቻችንን ባንዴ ማራቅ ይከብደን ይሆናል። ነገር ግን ለኃጢአት ከሚጋብዙ ቦታዎችና ስብስቦች ቀስ በቀስ ራስን ማራቅ፣ ስልክ መቀነስና ጊዜያችንን ጠቃሚ በሆኑ መንፈሳዊና ግላዊ ስራዎች ላይ ማዋል ትልቁ መፍትሄ ነው። ሶስተኛውና የመጨረሻው መፍትሄ የጽናት ጸሎት እናድርግ። በገዛ ጉልበታችን ዓለምን ማሸነፍ አንችልም። ጌታ ሆይ በሰው ፊት እንዳላፍርብህ አንተንም እንዳላሳፍር